ፊት ለፊታችሁ በግሪል የሚጠበስ አሳና ቺክን እንደልባችሁ የምታገኙበት አንድ ቆንጆ ቦታ አግኝቼላችሁ ከምግባችሁ በላይ ደግሞ ቤቱን በጣም ትወዱታላችሁ። የምንገኘው ከዚህ በፊት ቦሌ ሚካኤል የምታውቁት ማጂክ በርገር ሲሆን አሁን አዲስ በከፈቱት ሬስቶራንት ይሄን የመሰለ ፊት ለፊታችሁ በግሪል የሚጠበስ ይሄን ግሪል ቺክንና አሳቸውን ከአሰራሩ ጀምሮ ያየን ሲሆን እኛም የሞከርነው ባርቢኪው ዊንግ ግሪል ቺክንና ግሪል ኦል ፊሻቸውን ሲሆን ሳይድ ላይም እንደ ሳላድና ማሽድ ፖታቶ ይኖሩ አብሮት ከሚቀርበው ሶስ ጋር ደግሞ በጣም ይጣፍጣል። አሳቸውም ለጾም የሚሆን ሲሆን ሌላ ደግሞ የጾም ከፈለጋችሁ ቬጂቴብል ፋስቲንግ ፒዛቸውን ሞክረናል። እሱም ከምታስቡት በላይ በጣም ይጣፍጣል። ከሚጠጣ ደግሞ ከአሰራሩ ጀምሮ ያየነው ይሄን ስፔሻል ሼክ ጁሳቸውን ሲሆን ስትሮበሪ ሞይቶና ቾኮላታቸውን ነበር። እንደ ዴዘርት ደግሞ ከፈለጋችሁ የራሳችሁ የሆነው እዛው የሚሸጡን አይስክሪም ታገኛላችሁ። እዚህ ቤት ስትመጡ ከመስተንግዷቸው ጀምሮ በጣም ቀልጣፋና በየሽፍታቸው ስለሚቀያየሩ በፍጥነት የምትስተናገዱ ሲሆን የሁሉንም ምግቦች ፕራይስና አድራሻቸውን ከታች አስቀምጥላችኋለሁ። ይሄንን ፔጅ ፎሎ ማድረጋችሁ እንዳይረሳ። ይመጃችሁ። ፊት ለፊታችሁ በግሪል የሚጠበስ አሳና ቺክን እንደልባችሁ የምታገኙበት አንድ ቆንጆ ቦታ አግኝቼላችሁ ከምግባችሁ በላይ ደግሞ ቤቱን በጣም ትወዱታላችሁ። የምንገኘው ከዚህ በፊት ቦሌ ሚካኤል የምታውቁት ማጂክ በርገር ሲሆን አሁን አዲስ በከፈቱት ሬስቶራንት ይሄን የመሰለ ፊት ለፊታችሁ በግሪል የሚጠበስ ይሄን ግሪል ቺክንና አሳቸውን ከአሰራሩ ጀምሮ ያየን ሲሆን እኛም የሞከርነው ባርቢኪው ዊንግ ግሪል ቺክንና ግሪል ኦል ፊሻቸውን ሲሆን ሳይድ ላይም እንደ ሳላድና ማሽድ ፖታቶ ይኖሩ አብሮት ከሚቀርበው ሶስ ጋር ደግሞ በጣም ይጣፍጣል። አሳቸውም ለጾም የሚሆን ሲሆን ሌላ ደግሞ የጾም ከፈለጋችሁ ቬጂቴብል ፋስቲንግ ፒዛቸውን ሞክረናል። እሱም ከምታስቡት በላይ በጣም ይጣፍጣል። ከሚጠጣ ደግሞ ከአሰራሩ ጀምሮ ያየነው ይሄን ስፔሻል ሼክ ጁሳቸውን ሲሆን ስትሮበሪ ሞይቶና ቾኮላታቸውን ነበር። እንደ ዴዘርት ደግሞ ከፈለጋችሁ የራሳችሁ የሆነው እዛው የሚሸጡን አይስክሪም ታገኛላችሁ። እዚህ ቤት ስትመጡ ከመስተንግዷቸው ጀምሮ በጣም ቀልጣፋና በየሽፍታቸው ስለሚቀያየሩ በፍጥነት